ስንት ልጆች ነው ያሉት? ኧረ እኔ የለኝም ልጃገረድ ነኝ። ምን ላካሙጣ ደግሞ ስንቴ ነው የምነግርህ? ልጃገረድ ነኝ። አንቺ ካደኔው እኮ ነኝ። ሞጣዬ አሁንም አላወቀኝም እንዴ? ልጃገረድ ነች እስካሁን? እናቴዋ አንተን እየጠበኩ አይኔ ይፍሰስ፣ አይኔ ይፍሰስልሽ። ልጃገረድ ነኝ። እድሜሽ ስንት ነው? ሞጣ ደግሞ ሁሉ ጊዜ እሱን ነው የምትጠይቀኝ። እኔ 50 ዓመቴ ነው። 50 ዓመትሽ ነው? አዎ። እና እስካሁን ልጃገረድ ነሽ? አዎ። ይኸውልህ በቃ የሚበረግደው ጠፋ። እውነትሽን ነው? ከአንዴ ሞጣዬ ውሸት ነው እንደምነግርህ። 50 ዓመትሽ? አዎ። ለምን ጎጃም ሄደሽ ውሃ ትሸከሚ? በንዛ ውሃ ሲሸከሙ አሉ ይጠፋል። እንስራ ትሸከሚ። በኋላ ደግሞ አሁን ብናጋባሽ የት አለ ህግሽ ሲል ደግሞ ጎጃም አክስት ነበረችኝ የሆነ ቀን ድፍድፍ አሸክማኝ ነው ብለሽ የሴት ጸባይኛ ጠፍቶን ነው አይደለም። እኔ ሞጣዬ እና እስካሁን ህግ አለኝ ነው የምትይ? ዲያመንድ ሞጣዬ ሁሌ ስገባ እሱን ነው የምነግርህ። አንተ ደግሞ አገኘሁልህ። ለምንድን ነው ያላገባሽው? ለምንድን ነው ያላገባሽው? አንተ ፈልግልሻለሁ አልከኝም እንደ ሞጣ? የሚበረግደው ነው ያልሽ ወይስ? ወይ የሚበረግደው ሆነ። የሀገር ሰው ነሽ ግን ሶፊያ? ሁሉ ጊዜ ሞጣ የድሬዳዋ ልጅ ነኝ። ያቺው እኮ ነኝ እኔ። ድሬዳዋ ግን ጭንቅ የለባችሁም። በበርግደው ፈንክተው ነው የምትሉ። እግዚአብሔር ይመስገን ሞጣዬ። ለሀብኒ ጎይቶ የሚባል ጓደኛ ነበረኝ። መቀሌ ነው? አዎ እንትን አዲስ አበባ እና ያስተምረኝ ነበር ትግርኛ። አንዳንድ ጊዜ ሰው ሰላም ስትል አለ ናይ ምስራበኒ በላቸዋለ። በኋላ ምንድን ነው ብዬ ይኸውልሽ ተደበቅሽ። ምንድን ነው ሰላም እያልኩሽ አይባልም፣ እንደዛ አይባልም። ምን ማለት ነው? አረ አይባልም። ተይ እንጂ አይባልም። እንዴ ሰላም እኮ ነው ያለኝ። ሃይ ሰላም ማለት ነው። ከዚያ አንዷ ልጅ ቦሌ ስታልፍ በላት ሰላም በላት አለኝ። ፌደራል ፖሊስ ነው ታጥቆ ሰላም በላት አለኝ። ከዛ ዳይቴ ሰላም ጻፈን። አረ አይባልም፣ እውነት አይባልም። በአማርኛ ሲሆን ምን ማለት ነው? ማለት እንትን ነው ጋይስ፣ ምንድን ነው የሚባለው? እንደዚህ እሙሙ ምናምን አለ። አንቺ ጎይቶን ተጫውቶብኛል። እሙሙ ምንድን ነው? ዘፈኑ ነው? አይ ማለት እንዲህ ነው የሚባለው እንጂ ምን ማለት ነው? አንቺ እሙሙ ማለት ዘፈኑ ነው አይደለም? አሁን ሰሞኑ እሙሙ እየተባለ አይደለም እንዴ? ይሄን ማለት ተያዘ ማለት ነው። ይሄ ነገር መጣራት አለበት። ጎበዝ ትግሬዎች ከታች ያላችሁ ሲያስተያዩበት ምን ማለት ነው? ለማንኛውም ከመቀሌ ሰላም አንቺ ታቻታ ሰላም ታንቺ ታቺ ቶሜሻ ታቺ ተከሜታ ሄሎ ቶሜሻ ቶሜ ኛው you speak English? Do you speak English? No ቶሜሽ ታቺ ቻይና ቶሜሻ ሻንቻ ማጂካኛ ቶቺ ታቺ ታሃሃ ታቺ ቶማይቺታ እኛ ግራ ተጋባን ጎበዝ። ኒሃው ቹንጆ ሃጂ ኒሃ ኒውጂ ኒሃ መሽሃይ ኒሃው ቻጂ ሲጆ ቹቺ ቻጂ ጆ ሜቼካ ቻጂ አይ ቹቺ ቻ ቹሚጂጆ ኒውቻሃ ቹቻሃ አፈር ልብላለሽ። እንዴት አይነት ሰው መጣሽ? በምሽት ባክ መጣሽ። ከደሞ ከቤጂንግ ማላከሽ አብይ ነው ወይስ ደብረ ጽዮን? ምን ልታዘዝ?
አካውንቴ ተመቶብኝና እንድታበረታታኝ የስራ አካውንት ስለሆነ ተመቶብኛል። አካውንት ቫይራል የለውም ቪው የለውም ወይም ደግሞ ዋርኒንግ ይሰጠኛል። አካውንት ተመታ ነው የሚባለው እሱ እንደዛ ነው የምንለው እኛ ነው እንጂ አካውንቴ ቪው የለውም። እንደዛ ነው የሚባለው። የት ሀገር ነው ያለሽ? ኢማራት ዱባይ። የት ነው የተወለድሽው? ኢትዮጵያ። ኢትዮጵያ ሀገር ነው። የት ቦታ? አስፈላጊ ነው? አስፈላጊ ነው። በዚህ ጊዜ የት እንደተወለድሽ ካልገለጽሽ አናስተናግድም። አልናገርም። ታዲያ ምን ልትሰሪ መጣ? ኢትዮጵያ ያስተዋውቅልሽ እቺን የሚሰርሽ ለምን ያስተዋውቅልሽ? ነርጅ ይደንቆሮ ልጅ ብርግድ ሽብርግድ አያት ደግሞ አሁን ወልደ ጊዮርጊስ የሚባል መጥቷል። አየህ የአረብ ሀገር ልጆችን ኢትዮጵያ ኢትዮጵያ በሉ በአብይ አህመድ የተላከ ሀያል አያት። ሞጣዬ ሰላም ቀጥል። ሞጣዬ ደህና ነህ ወይ? እንዴት ነህ? ምንድን ነው ደግሞ አይሰማም እንዴ? የጎጃም እንጀራ ነዋ። ከየት ነው? ዘግቷል። ከየት ነው? አሎ የት ነው እንዴ? ከኢትዮጵያ ነዋ። እንጀራ ጋጋሪ ነው። አዎ አሁን የእንጀራ እስኪ አቅርበው። አታወዛው አንተ ደግሞ እስኪ አይኑን አሳየን። እንጀራ ነው ይሄ ግን? ያው አዎ እንጀራ ነው። ኧረ ኦሮሞዎች ናቸው አይደል? ታችሁበት የናገር የአይኑ ክፋት አሁን ይሄን የሚሆን አዝባል ተርቧል። ነገሩ ጀስቶ ነው። ይሁላችሁ ቢዝነስ ነው። ቤል ምኑ ራሱ እኮ አልተጠም። እግዚአብሔር ያሳያችሁ። አሁን አይነ አቤት አቤት የትግሬን አርማታ አስመስለው። ኧረ አይኑን እባካችሁ ፈጋ ፈጋ ፈቃርኩት አይኑን። አይ አለመታደል ኢትዮጵያ እንዲሁ ጎበዝ እንዲሁ ነን ነገር እያየሁ ነው ሞጣዬ። እያየሁት ነው። አፈር ልብላልሽ አለ። ያው እንግዲህ